bed making procedures for nurse students, types of bed making, open bed for ambulatory patients, closed bed or empty bed እንለዋለን። for new patient ነው የምንጠቀመው። occupied bed for weak patients, bedridden patient ላይ occupied bed perform እናደርጋለን ማለት ነው። anesthetic bed for using of anesthesia or operative patient ላይ ወይም ደግሞ ለኦፕሬቲቭ ፔሸንት ነው የምንጠቀመው። ፍራክቸር ቤድ ፎር ፍራክቸራል ትሪትመንት ወይም ደግሞ ፕሪቨንት ፈርዘር ዳሜጅን የምንከላከልበት ነው ማለት ነው። ፍራክቸር ቤድ ካርዲያክ ቤድ ፎር ካርዲያክ ፔሸንት ያልገው ከፍታ ደግሞ ከ45 እስከ 60 ዲግሪ መሆን አለበት። እዚህ ላይ ደግሞ ሁለት ነገሮች እንጠቀማለን፣ ባክረስት እና ፉትረስት። ባክረስት ፕሮሞት ፖዚሽንን ፕሮሞት ያደርጋል፣ ብሪዚንግ ሲስተምን ፕሮሞት ያደርጋል። ፉትረስት ደግሞ ስፒድ አፕ ሰርኩሌሽን ስፒድ አፕ ያደርጋል፣ ፕሮሞት ሌግ ስትራክቸርን ይጠብቅልናል። አምፑቴሽን ቤድ ፎር አምፑቴትድ ፔሸንት ነው። ቱ ብላንኬት ቱ ቤድ ስፕሪድ ቱ ፑሽት ያስፈልገናል ማለት ነው። ሌላው ቫይታል ሳይን ኦር ካርዲናል ሳይን የምንለው ነው። ቫይታል ሳይን ኢዝ ኤ ላይፍ ሳይን ሪፍሌክት ዘ ቦዲስ ፊዚዮሎጂክ ስታተስ ኤንድ ፕሮቫይድ ኢንፎርሜሽን ፎር ክሪቲካል ለሆኑ ወይም ደግሞ ኢቫሉዌቲንግ ሆሚዮስታቲክ ባላንስ ነው። ፎር ፕራይመሪ ቫይታል ሳይን ወይም ደግሞ ካርዲናል ሳይን የምንላቸው አሉ። እነዚህም ቦዲ ቴምፕሬቸር፣ ቢፒ፣ ሪስፓራቶሪ ሬት ኤንድ ፐልስ ሬት፣ ኦክሲጅን ሳቹሬሽን ኤንድ ፔን ስኬል ነው። ከነዚህ ውስጥ የመጀመሪያው ቦዲ ቴምፕሬቸር ነው። ቦዲ ቴምፕሬቸር ኢዝ ዘ ባላንስ ቢትዊን ሀርት ፕሮዳክሽን ኤንድ ሀርት ሎስ ኦፍ ዘ ቦዲ ነው። ኖርማል ቴምፕሬቸር ሬንጁ ከ36.5 እስከ 37.2 ነው። ይሄን ደግሞ ኖርሞተርሚያ እንለዋለን። ከ37.5 በታች በላይ ኤንድ አባቭ ከሆነ ሃይፐርተርሚያ እንለዋለን። ኤንድ ደግሞ ከ36.5 በታች ከሆነ ሃይፖተርሚያ እንለዋለን። ሁለተኛው ብለድ ፕሬሸር ነው። ብለድ ፕሬሸር ደግሞ ማለት ምን ማለት ነው? የደም ግፊት ስንል is force exerted by the body against the wall of arteries side of the circulation ነው። blood pressure have two value አለው known as systolic and diastolic value አለው። systolic is the first sound፣ ይሄ ደግሞ ከ90 እስከ 139 ሚሊ ሜትር ኦፍ ሜርኩሪ ነው። diastolic የምንለው the second sound ነው and ከ60 እስከ 89 ነው። ሌላው ሪስፓራቶሪ ሬት ነው። ሪስፓራቶሪ ሬት ሪፈርስ ቱ ዘ ነምበር ኦፍ ታይምስ ዘ ፐርሰን ብሪዝ ኢን ኤንድ አውት ኢን 1 ሚኒት ነው። ኖርማሉ ከ12 እስከ 20 ነው። ይሄን ኢዩፒኒያ እንላለን። ከ13 በላይ ከሆነ ታኪፒኒያ ነው። ከ12 በታች ከሆነ ብራዲካርዲያ ነው ማለት ነው። ፐልስ ሬት ደግሞ ዘ ዌቭ ኦፍ ዲስቴንሽን ኦፍ ብለድ ኢን አርተሪ ክሬትድ ባይ ኮንትራክሽን ኦፍ ሌፍት ቬንትሪክል ነው። ኦክሲጅን ሳቹሬሽን ሜዠርድ ባይ ፐልስ ኦክሲሜትሪ ነው። ኤንድ ስድስተኛው ምን አለ? ፔን አለ። ፔን ደግሞ በምንድነው ሜዠር የምናደርገው? ባይ ፔን ስኬል ነው ማለት ነው። ከ1 እስከ 10 ፔን ስኬል አለ። 1 ከሆነ ኖ ፔን ነው። ኤንድ 10 ላይ ከደረሰ ወርስድ ይሆናል ማለት ነው።